የዘንድሮ የአውሮፓ ቻምፒየንስ ሊግ እጅጉን ይለያል። ሰሞኑን እየተመለከትነው ያለው ውጤቶች እጅግ አስገራሚ ውጤቶች ናቸው። ወደ ብሊንት ኢንተር ሚላንን በገዛ ሜዳው ጥሎታል። እነዚህ አስገራሚ ክለቦች ናቸው። እንዲሁም አታላንታ በመጀመሪያ ዙር በዶርትሙንድ 2-0 ተሸንፎ በሜዳው 4-1 በማሸነፍ ወደ 16 ውስጥ መቀላቀሉን አረጋግጧል። እጅግ አስደናቂ ምሽት ነበረ። ጁቬንቱስን 5-2 ተሸንፎ በጋላታሳራይ ሜዳ ትናንት ምሽት 3-0 ሲመራ ቆይቶ ያው በጎዶሎ በጭማሪ ሰዓት በተቆጠሩባቸው 2 ጎሎች ጥሎ ማለፉን ሳይቀላቀሉ ቀርተዋል። ኦሲሜን ግን እጅግ ድንቅ የሆነ አጥቂ መሆኑን ትናንት ምሽቱን አሳይቷል እና የዘንድሮ የቻምፒየንስ ሊግ ምርጥ ጨዋታዎችን እየተመለከትን እንገኛለን። ስለ ወደ ብሊንት አጭር በነገራችሁ ደስ ይለኛል። ወደ ብሊንት በኖርዌይ ክለብ ትንሽዬ ከተማ ውስጥ ያለ ክለብ ነው። ኢንተር ሚላንን በድምር ውጤት 5-2 ነው ያሸነፉት። በድምር ውጤት 5-2 የሁለቱም ክለቦች ልዩነት በጣም ሰፊ ቢሆንም ግን ኢንተር ሚላንን ማሸነፍ ችለዋል። ይህም ከ1992 በኋላ ለቻምፒየንስ ሊግ ጥሩ ማጣሪያ አድርገው ማለፍ የቻለ የመጀመሪያው የኖርዌይ ክለብ ነው። ማንሲቲን 3-1፣ አትሌቲኮን 2-1፣ ኢንተርን ደግሞ በደርሶ መልስ አሸንፈዋል። ከአያክስ 1972 በኋላ ታላላቅ ሊጎችን በተከታታይ 4 ጊዜ ያሸነፈ ብቸኛው ክለብ ያደርገዋል። እናም የሆደ ግሊምት አጥቂው ኮከቡ ጄንስ ፒተር ሃውጌ 6 ጎሎችን በማስቆጠር ሌላ ታሪክ ሰርቷል። ቶተናም፣ ዶርትመንድ፣ ሲቲ እና ኢንተር ላይ እጅግ ምርጥ ጎሎችን ማስቆጠር ችሏል። እነዚህ ቢጫ ለባሾቹ እጅግ ከደጋፊዎቻቸው ጋር አስገራሚ ውበት ነው የሚያሳዩት በስቴዲየም ውስጥ እና የኖርዌዩ አዲስ የእግር ኳስ ንጉስ የሚል ቅጥል ስም ተሰጥቷቸዋል። ለዛሬ ያለኝ መረጃዎች እነዚህ ናቸው። በቀጣይ እስክንገናኝ አመሰግናለሁ።